ይሄን ነገር በደንብ ተመልከቱ እስኪ በደንብ። እኛ ምንም ዋጋ ሳንከፍል እኮ ነው በቃ ህይወት እምቢ አለኝ በቃ እኔ ሞክራለሁ አቃተኝ ምናምን የምንለው። እስኪ ይሄን ነገር በደንብ ተመልከቱ። በደንብ እስኪ አያችሁ። አሁን ወደቀ ወደቀ፣ አቅም አጣ፣ ውሃው ሌላ ቻሌንጅ፣ አሳው ትልቅ ነው። አያችሁ። ግን ይለቃል ወይስ ወስዶታል? እስኪ በደንብ እንመልከት። እስከ መጨረሻ በደንብ ተከታተሉትና ከዚህ ነገር ትልቅ ነገር ትማራላችሁ። እኔ ትልቅ ነገር ተምሬያለሁ። ትልቅ ነገር በቃ አንድን ነገር ከጀመር እስከምናገኝ ድረስ እስከምናሳካ ድረስ ዋጋ መክፈል እንዳለብን፣ ምንም ብፈጠር ከአቅማችን በላይ ቢሆን እንኳን መሞከር እንዳለብን ነው የሚያስተምረን። ይሄው በቃ ተስፋ እኮ ነው እንደዚህ የሚያንገላታ። የሆነ ነገር አለ በቃ የሆነ ነገር ታይቷል። ያሳው ኳሊቲ ብዙ ነገር እያሰለ ነው መሰለኝ። ህልማችን ስናስብ እንደዚህ ነው ዋጋ የምንከፍለው። እኛ የሆነ ነገር ሞክረን ትንሽ ከከበደን በቃ እኔ እኮ ጥንቆላ ነው ተሰራብኝ በቃ ይሄ ነገር ህይወቴ በቃ ፈጣሪ ትቶኛል ስለና ምናምን እናለን። ለቅሶ ብቻ ነው ይሄ ነገር። ይሄ ምንድን ነው ባለው ስሙን አላውቅም፣ ግን በደንብ ተመልከቱ። አያችሁ እንዴት እንደሆነ። ሞከረ በላ ይከብዳል እኮ የክንፉ ፓወርና የአሳው ክብደት አልተመጣጠነም። በዛ ላይ ደግሞ ውሃ አለ። ይህ ነው እንግዲህ ዋጋ መክፈል፣ መሞከር፣ ቻሌንጅ ማድረግ። ምንም ውስጥ ብንሆን ላቀድነው ላሰብነው ነገር ዋጋ መክፈል እንዳለብን ነው የሚያስተምረው። መጨረሻው ታያላችሁ። አንዳንድ ሰው እንግዲህ ሰው ብንሆን በቃ ለቀን በቃ ሌላ ነገር ጀምረናል፣ በቃ ይሄ ነገር አይሆንም፣ ይከብዳል፣ እኔ ይከብዶኛል፣ ትቼ እወጣለሁ ምናምን እንላለን። ትዕግስት የለንም። አያችሁ ወይኔ አሁን የወጣው ነው መሰለኝ። በደንብ ተመልከቱ። ይሄው አሁን ከውሃ ከፍ እያለ ነው። እርጥበት ያስቸግራል። ኧረ በጣም ከብዷል። በጣም ትልቅ እኮ ነው አሳው ራሱ። ማይ ጋድ ወጣ በቃ። ከዚህ በኋላ ደግሞ የአየር ሁኔታ ያግዟል መሰለኝ በቃ